የጥበብ ሰዎች መጡ። ከመሞት በፊት ተናገር ብትባል ተጻፈ በዲያቆን ሄኖክ ኃይሌ። ዝንጀሮ እድሜ ጠግቦ ሊሞት እያቃሰተ ነው። ልጆቹ ከበውት የመጨረሻ ቃሉን እየሰሙ ነው። እንግዲህ ልጆቼ ያደራ ስሞት በክብር ቅበሩኝ፣ ቀብሬን አክሱም ጽዮን አድርጉልኝ፣ ፍትሐቴን ደግሞ ጎንደር አድርጉልኝ፣ ተስካሬን ደግሞ ላሊበላ አድርጉልኝ አለ እየቃሰተ። ልጆቹ ደንግጠው ተያዩ። በመጨረሻ ግን የተናገረው አረፍተ ነገር ከድንጋጤያቸው አረጋጋቸው። ልጆቼ ይህንን የምናዝዘው ታደርጉታላችሁ ሳይሆን አያ ዝንጀሮ እንዲህ ብሎ ሞተ ብሎ እንዲወራልኝ ፈልጌ ብሎ አረፈ። ይህችን አስቂኝ ወግ ያነበብኳት ነፍሱን ይማረውና ጋሽ ካሳይ ገብረ እግዚአብሔር ከጻፋቸው መጽሐፍት በአንዱ ላይ ነበር። እውነትም ባይፈጸምም ደህና ነገር ተናግሮ መሞት ጥሩ ነው። ሌላው በጣም ያሳቀኝ ደግሞ የአንድ ወንጀለኛ የመጨረሻ ቃል። ሀገር የበጠበጠ ወንበዴ ነው አሉ። በአንገቱ ገመድ አስገብተው በል እስኪ የመጨረሻ ቃልህን ተናገር አሉት። የተናገረው ቃል ግን ሰቃዮቹን በሳቅ ያፈረሰና እርሱን በሳቅ ታጅቦ እንዲሞት ያደረገ ነበር። ይብላኝ ለእናንተስ፣ እኔስ ትምህርት ወስጃለሁ አለ። እውነት የዛሬዋ ቀን በህይወት ለመቆየት የመጨረሻዋ ቀን ብትሆንና የመናገር እድል ቢሰጥህ ምን ብለህ ትሞታለህ? የግድ ትሞታለህ ባትባል እንኳን የዛሬዋ ቀን የመጨረሻ በህይወት የምትቆይባት ዕለት ልትሆን ትችላለች። ከቤት ስትወጣ ምን ብለህ ወጣ? አብረውክ ለሚውሉትስ ምን አልካቸው? ክርስቶስ መሳደብን ከመግደል ጋር ያመሳስለዋል። በቃልህ ማንን ገደልክ? ማንንስ አዳንክ? በብዕርህ ማንን ወጋ? ማንንስ ጠገንክ? ይህንን ጽሑፍ ከማንበብ በፊት ለመጨረሻ ጊዜ የተናገርከው ቃልስ ምን ነበር? አሁኑኑ ብትሞት ተናግረህ የነበረው ቃል ትኮራበታለህ? ያንተ ንግግር እንደ ዝንጀሮ እንዲህ ብሎ ሞተ የሚያሰኝ ነው ወይንስ የሚያስቅ? በጣም ይገርማል። በዓለም ታሪክ ከመሞታቸው በፊት የማይረሳ ቃል የተናገሩ ብዙዎች ናቸው። ሊሞቱ ሲሉ እየተሳደቡ፣ የተወለዱበትን ቀን እየተራገሙ፣ ገዳዮቻቸው ላይ እየዛቱ የሞቱ ብዙዎች ናቸው። ሊሞቱ ሲሉ የተናገሩት ብቻ ሰምተው ሰውየው ምን አይነት ሰው እንደነበሩ ይረዳሉ። ታሪክ የማይረሳው ድንቅ ንግግር ከመሞታቸው በፊት ያደረጉ በእኛም በሌሎችም ሀገራት አሉ። ወደ መጽሐፍ ቅዱስ ስንመለስ ፍልስጤማውያንን እንድበቀል አንድ ጊዜ አበርታኝ ብሎ ጠላቶቹን ገድሎ የሞተውን ሳምሶንን እናገኛለን። ሳምሶን ሲሞት የገደላቸው ሰዎች እጅግ ብዙ ነበሩ። ሮማውያን ወንጀለኞችን ሲሰቅሉ በጣም ለጆሮ የሚያስጸይፍ ስድብ ከሟቾች አፍ ይወጣ እንደነበር ሲስኖ ጽፏል። የአንዳንዶቹ ስድብ ከማጸየፉ ብዛት ምላሳቸው ተቆርጦ የሚሰቀሉ ነበሩ። ዕለተ ዓርብ የተሰቀለው ናዝራዊ ግን የተናገረው ከአፉ የተሰማው የመጨረሻ ቃል የሮማ ወታደሮችን ግራ ያጋባና ተሰምቶ የማይታወቅ ነበር። እርሱ ሁሉ በጠላትነት የተነሳበት ሳር ቅጠሉ የጠላው የሕማም ሰው ነበር። እንጨት መስቀል ሆኖ ተጫነው፣ ብረት ሚስማር ሆኖ ጨከነበት፣ አበቦችም እሾህ ሆነው ወጉት፣ ሰዎችም እንደማያውቁ ከዱት፣ ተማሪዎቹም ጥለውት ሸሹ። ይህን ሁሉ መከራ ወርዶበት ግን በዓለም ተሰምቶ የማይታወቅ የጸሎት ቃል ከአፉ ፈሰሰ። የሚያደርጉትን አያውቁምና ይቅር በላቸው። እርሱ እንደ ሳምሶን በሞቱ ሰዎችን አልገደለም። በሞቱ ያስነሳቸው ግን ብዙ ነበሩ። ሞቱ ለብዙዎች መነሳት ምክንያት የሆነው እርሱ የመጨረሻ ቃልን የሚያደርጉትን አያውቁምና ይቅር በላቸው በማለት ጀመረ። ጌታ ሆይ የማደርገውን አላውቅምና እባክህ ይቅር በለኝ። አሁን በኃጢአቴ ቸንክሬሃለሁ፣ በበደሌም አቁስያለሁ። ነገር ግን የማደርገውን አላውቅምና ይቅር በለኝ። ባውቅህ ኖሮ የክብርን ጌታ ሰቅለህ ነበር። ጌታ ሆይ ባላውቅህ ነው እንጂ ያስከፋው ከአይሁድ ሆኜ ነው፣ ያደማው ሮማዊ ሆኜ ነው። የማደርገውን አላውቅምና ይቅር በለኝ። ጌታ የሚያደርጉትን አያውቁምና ይቅር በላቸው ሲል የአይሁድን ስር ቆመው ተአምርህን አሳይ፣ ከመስቀል ውረድ ይሉት ነበር። ለጠላቶቹ ከመጸለይ በላይ የሚጠሉትን ከመውደድ በላይ ምን ተአምር ያሳያቸው?